ጤና ይስጥልኝ ዶክተር ቴድሮስ ነኝ ፓቶሎጂስት ከጅማ። ዛሬ ይዤላችሁ የመጣሁት ብዙ ጊዜ በተለምዶ የሳምባ ውስጥ ውሃ መቋጠር ወይ ደግሞ ፈሳሽ መቋጠር የሚባለው በሳይንሳዊ ስሙ ፕሉራል ፊውዥን የምንለውን ነው። ፕሉራል ፊውዥን ወይ ደግሞ የሳምባ ውስጥ ፈሳሽ ነገር መቋጠር ምክንያቶቹ ብዙ ናቸው። ከነዛ መካከል ኮመን የሆነው አንዱ ባክቴሪያል ኒሞኒያ የምንለው ወይ ደግሞ በአማርኛው አጠራር የሳምባ ምች የምንለው ነው። በሁለተኛ ደረጃ ቲቪ ያው ኮመንሊ የምንሰማቸው ናቸው እነዚህ። በሶስተኛ ደረጃ ማሊግናንሲ ሊሆን ይችላል። ማሊግናንሲ የሳምባ ውስጥ ካንሰር ሊሆን ይችላል። ኦር አንጀት ላይ ጡት ላይ ወጥቶ የነበረ ካንሰር ወደ ሳምባ ሲሰራጭ በዛ ምክንያት እንደዚህ አይነት የውሃ መቋጠር ልናይ እንችላለን። ሌላ ክሮኒክ የሆኑ በሽታዎች እንደ ጉበት በሽታ፣ የኩላሊት በሽታ እና የልብ በሽታም እንደዚሁ የውሃ መቋጠሩን ሊያመጣ ይችላል። እንደዚህ አይነት የውሃ መቋጠር ያላቸው ሰዎች ምልክታቸው ምንድነው ካልን ብዙ ጊዜ የትንፋሽ ማጠርና ድካም ይሰማቸዋል። ይሄ ብዙ ጊዜ የሚታይ ምልክቶች ናቸው። ከዛ በተጨማሪ የደረት ውጋት ሊኖራቸው ይችላል። ትኩሳትና ሳል ሊኖራቸው ይችላል። በተለይ በባክቴሪያል ኒሞናይተስ ወይም ደግሞ በቲቢ የተጠቁ ከሆነ እንደዚህ አይነት ምልክቶች ሊኖራቸው ይችላል። ምርመራው በእኛ ሀገር ኤክስሬ ላይ መታየት ይችላል። ውሃ መቋጠርና ለመቋጠሩ በኤክስሬ መታየት ይችላል። ትንሽ የሚያጠራጥር ነገር ካለው ሲቲ ስካን ይታዘዛል፣ አልትራሳውንድ፣ በዛም መታየት የሚችሉ ናቸው። ከዚህ በተጨማሪ ፍሉዱ ወይ ደግሞ ፈሳሹ ነገር ተወስዶ ለፓቶሎጂ ምርመራ ግዴታ መላክ አለበት። ምክንያቱም ከላይ እንደጠቀስነው ብዙ ምክንያቶች አሉት። በባክቴሪያ ሊሆን ይችላል፣ በቲቪ፣ በሄርት ዲዚዝ ወይ ደግሞ በጉበት በሽታ ሊሆን ይችላል፣ ወይ ደግሞ በካንሰር ሊሆን ይችላል እና ይሄንን መለየት የሚችልልን የፓቶሎጂ ምርመራ ነው። ናሙና አወሳሰዱ መጀመሪያ በየትኛው ሳይድ በደረታችን የትኛው ቦታ ላይ በየትኛው በኩል ውሃ እንደቋጠረ በኤክስሬ እና በተለያየ ኢሜጂንግ ቴክኒኮች እንለያለን። ያንን ከለየን በኋላ ስቴራይል በሆነ መልኩ በዚህ መልኩ እንወስዳለን ማለት ነው። ናሙናው ከተወሰደ በኋላ ግዴታ ለፓቶሎጂ ምርመራ ይላካል። ያ የተላከውን ምርመራ ፓቶሎጂስት ተቀብሎ መጀመሪያ ሴንትሪፊውጅ ያደርገዋል። ይሄ የሚያደርገው ለምንድነው? ሴሎቹ ከስር እንዲዘቅጡለትና እነሱን በደንብ አድርጎ መርምሮ ምክንያቱን ለማወቅ ነው። ሴንትሪፊውጅ ከተደረገ በኋላ ስሚር ይደረጋል። ከስሚሪንግ ቀጥሎ ስቴን ይደረጋል። ከስቴኒንግ ቀጥሎ በማይክሮስኮፕ ይታያል ማለት ነው። በማይክሮስኮፕ በማየት ምክንያቱን ለይቶ የፔሸንታችንን ውሃ የቋጠረበትን ምክንያት በጽሁፍ አድርጎ ማኔጅ ወደሚደረግበት ቦታ ይሸኛል ማለት ነው። አመሰግናለሁ።